ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ከብዙ ጊዜ ቆይታ በኋላ እንግዲህ ዛሬ በቪዲዮ መጥቻለሁ። በጣም ቪዲዮ ከሰራሁ በጣም ቆይቻለሁ እና ያው ስለማይመቸኝ ነው፣ ባለመመቸት ነው። ምንም ጊዜ የለኝም ምንም ማለት ነው። አላሳዝንም። ያው ላይቭ ራሱ ምገባ ጊዜ በጣም አጣብቤ፣ በዛ ላይ ስልኬን እኔ እንደፈለኩ መጠቀም አልችልም ማለት ያው ከክላሴ ውጪ ስልኬ ማለት ነው የምቺ ነው ታውል ከወጣ አያውቅም ጭራሽ ከክላሴ ማለት ነው። ጭራሽ ስራ ጨርሼ ስመጣ ብቻ ነው። ያውም ስራ ጨርሼ ማንኛውም ሰዓት መጠቀም አልችልም። አሁን በዚህ ሰዓት ይሄ ሰዓት የተወሰነ ሰዓት ወይ ለአንድ ሰዓት ምናምን ካልጠሩኝ ለ2 ሰዓት ልቆይ እችላለሁ። ላይቭ የምገባበት ሰዓት ነው እና ይሄ የእረፍት ሰዓቴ ላይቭ ገባበታለሁ እኔ። እንደገና ደግሞ ወይ ደግሞ ማታ ስራ ጨርሼ ምናምን ወደ ክፍሌ ስገባ ያው ከእንቅልፍ ሰዓቴ ጋር ተሻምቼ በዛ ሰዓት ነው ላይ የምገባው እና ሰዓት የለኝም። ለዛ ነው ብዙ ቪዲዮ ማልሰራው እና ባለፈው ትንሽ ቆይት ብሏል። አንድ ግጥም አቅርቤ ነበረ ለእህቶቼ፣ አንድ ግጥም ገጥሜላችሁ ነበር እና ያንን ግጥም ያላያችሁ ተመልሳችሁ እዩት። ዛሬ ደግሞ ግጥም 2 ይዤላችሁ መጥቻለሁ ማለት ነው። ተመጣው ተመልሼ የእህቴን ነገር ገና መስጨርሼ። የዛሬው ግጥም ደግሞ ርዕሱ አንቺ ይላል። አረብ ሀገር ሆነሽ ቤተሰብ ለማኖር የምትንገላቺ፣ ጉልበትሽ እስኪዝል ወዝሽ እስኪነጥፍ የማትታክቺ አንቺ፣ ለማቃናት ስትይ የቤተሰብ ኑሮ ቀይ መልክሽ ጠቁሮ ወገብሽ ተሰብሮ፣ የልብሽን ሐዘን በሳቅሽ ከልለሽ ኑሮን የምትገፊ፣ እንዴት ነሽ ስትባይ እንባሽን ዋጥ አርገሽ አልሐምዱሊላሂ እግዚአብሔር ይመስገን ብለሽ የምታልፊ አንቺ፣ ቤተሰብ ለማኖር የምትንገላቺ፣ ወገብሽ እስኪደቅ ወዝሽ እስኪነጥፍ የማትታክቺ አንቺ፣ ሳያገኝሽ ክፉ ሳያገኝሽ መዓት በወጠንሻት ጊዜ በወሰንሻት ሰዓት፣ የጎደለው ሞልቶ ያሰብሽው ተሳክቶ ያፈሰስሽው እንባ በሳቅ ተተክቶ፣ ሁሉ ተሳክቶልሽ ሁሉ አልጋ ባልጋ ክረምት ህይወትሽ ላይ ተተክቶ በጋ፣ ፈጣሪ ያገናኝሽ ከምትናፍቂያቸው ቤተሰቦችሽ ጋር እና ግጥሙ ራሴ በራሴ ሳነበው ማለት ነው ለራሴ ባይመጣና ራሴ ስሜታዊ ሆንኩኝ እና ከዚህ በላይ ይገባናል ከዚህ በላይ የምንባል ማለት ነው ማዳም ቤት የምንኖር እና አሜን በሉ እህቶቼ። ከዚህ በላይ መናገር አልችልም። የምርን የራሱ ስሜታዊ ሆንኩኝ ግጥሙ ሳነበውና እግዚአብሔር ከክፉ ነገር ሁሉ ጠብቆ በሰላም ለሀገራችሁ ያብቃችሁ። አሜን በሉኝ። እመርቃችኋለሁ፣ ምርቃቴ ያደርሳል እና ይሄ ግጥም ከተመቻችሁ ለሌሎች እንደዚሁ ማዳም ቤት ያሉ ለጓደኞቻችሁ ሼር አድርጉት። እንዲሁም ደግሞ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ሌሎች ቪዲዮዎች ሲለቀቁ ደግሞ እንዲደርሳችሁ የደወል ምልክቱን መጫናችሁን እንዳትረሱ አደራ። ላይክ እንዳይረሳ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቻው ቻው።